መተባበር የለም። ቴንሽን ሳይኮሎጂ ነጥብ ከመራው ከተወራኝ እኮ ሻወር ሌላ ሁለተኛ ሶስተኛ እድል የለም። ሻወራትን ደግሞ ነጥብ ማውራትም የለም። ሻወር ነው የምገባው። አዎ በነጥብ ከመራኸኝ ያላወራም አታወራም። ኦኬ ቤተሰብ ሁላችሁም ታብታብ ሸራ። አይ ቤተሰብ ዋሳ ይላል። መልካም እድል ይሰራከባታች ዝጋ። ምንድን ነው ወሬ? ዝጋ። ወጣ ነው የምትለኝ አሌክስ? በጊዜ ዘመነተ ጥሩምባ ዋሳ ይበላት። ይሄ ሰው የዘመነ አረማሜ ሞትኩኝ አትማቢስ ጎፍኔ ፍቅስቱት አይ ቤተሰብ 5 ደቂቃ ሙሉ እስኪ አፉን ለጉሙልኝ። ዝጉት እንዳያወራ ድምፁ ራሱ አስጠርቶ ሰው ዝም በል አንተ ስታወራ ይሰከት ሳቦና ልጅ ወላ ባገዳ ያራዳ ልጅ ኮምፕሊት ተካ ዝጋ አከና ዱሰና ቤተሰብ ዘመና ዝጋ ዘመናተ ቀድቃጃ ጫታም ዝጋ አባባ ዝምባል 230 ነኝ። ዝምባል አባባ ተክተክ ቶሎ የሮሳን ዩፊት አባቴ ዋሳ ዋቀደምኩሽ ያላችሁ ወደ ላይ ግና ደበል 1000 ነው 2000 ነው። ዋቀም ደፈላና ዋቀም ደም ፍላወር ራጅል ቀቤ ደብል ነው ሳይት አንድ ደቂቃ ማውራት የለበትም። አንድ ደቂቃ ትክክል። ሰው ራሳችሁ ለትልቅ ሪስፔክት ነው። ቴንክ ቬሪ ማች አም ሪስፔክት እንዳያወራ ራስን እንደ ጀግና እንትን ያደርጋል እንዴ? ዝም ባለውኛ ድምፅ ራሱ ሰው አስጠልቶታል። እሺ ኖ ኦፍ ኮርስ ያ ታይም እንዳያወራ በቃ ዝም ነው ማለት ያለበት። ያስኮናል እኮ እየተንቀባረረ መጥቶ ሲያዳምጡት እኮ እንደዚህ ተሰብስበው ሲያዳምጡት ራሱን እንደ ፖለቲከኛ የሆነ ንግግሩ የተወደደ መስሎታል እኮ። አያውቅማ ይኸው እንደሚጠሉት አያቸዋል። ይህ ወደልባ ነው። አንተ ከፍተዋል አትስበት የበጎች ጄኔራል ይህ ትልቅ ፋሚሊ እኛ የምንፈልገው ዘማኝ እንዲገኝ ነው። በቃ ወደ ስማወት አይችልም። ፖዝ አላችሁት ቤተሰብ ማሜ እዛ ተቀናቃኝ የለው የሆነ እንኳን አቅም ያለው ሊፎካከረን የሆነ ያለ ሰው እንኳን ቢመጣ ዛሬ ተአምር ታይ ነበር። አውቃለሁ። ዶንት ኢሞሽናል ፋሚሊ ምንም እንዳትልኩ ኖ ፕሮብሌም ናስብ ነው። ይወት እናመሰግናለን። እኛ እኮ በትንሽ ሳይኮሎጂ ኢዝ ኒኩሌር ቦምብ ብለን ዘማኝ በቃ ነይናቴ ይሄ አቀመቢስ የሚያሸንፈን መስሎ ነበር። ነይናቴ ውዴ ፍቅሬ ስለ አንቺ እኔ ኒኩሌር ተኩሳለሁ ነው። አየሽ ካራቢ ጫላ አገር የተፈጣ መስኪኝልኝ ዩኢትን አመስግኝልኝ ዜድን አገር የተፈጡ ዜድ ፕሮፌሽናል የሆነ እንዲሁም በጣም ብዙ ሰዎች አሁን ለምሳሌ 537 ኮፒ ላይ 180 ግማሽ ሚሊዮን ልንገባ ነው። ካፕታራ አንድ ሰልፍ ሳይሞላ ዩኢት ነጁ አገር የተፈጡ አየሹ
እዛ ጋር እንዳለ ማለት ነው። ፑሽ እያደረጋችሁ ላላችሁ ኮምፕሌክት ታብታብ እያደረጋችሁ ለሞተ ጎዳ ያልተነው እንግዲህ ስኒ ከርጋጅራ ፎሎ ዴብሳ 5 ደቂቃ ሙሉ ሰው ሳያወራ አይ ቤተሰብ የኔ ቤተሰብ እኮ አራዳ ናቸው። ለጋራ ተነገሩ አንድ ቃል ነው አንድ ቃል አሸማቀቁት። የስ ዘማን እንዲያ አጠር ካላቸው አይታን ፑሽ ታደርጋላችሁ። አሁንም አትላቁ ዋሳ ያው ምንም እንዳትልኩ። ለዚህ ነገር ነው እንደዛ ደግሳ አላስቀምጠኝ አልከው። ለዚህ አቅም የሚሰጥ የለም እኮ ሲጀመር ያለብህ አንተ ገና ኦሮሞነትን አልተቀበሉ ማን ይሰጣል? ጊፍተር ወስማ ምን ነው ሲጀመር አልተቀበሉም እኮ ኦሮሞ ራሳቸው እኮ ምን ተቀበላሰው ነው። እኔ አሁን ጨቅጨቃ ላክብኝ ስራ ላይ ሆነ ጨቅጨቃ ና አሁን እቀጠቅጣለሁ። እኔ እስካሁን ድረስ ያው ቤተሰቦች አሉ አሁን አታበጥሳ አሲፉታፉን ዝጋ ከፍታፍ መጀመሪያ ይቀበሉ እንደ ኦሮሞ ዘመድ አንተ ታውቃለህ። ሁላችሁም ታውቃለህ። አረባ ከሰው ዝምባል ተመጻደቀም እንደ ራስን እንትን እንዳደረገ ታያለህ። አንተ የኔ ቤተሰብ ማለት በጣም ቲክቶክ ላይ የሚፈሩ ናቸው። ሰው ብሎ ወደ ሰር፣ ሰው ብሎ ወደ ስድብ፣ ሰው ብሎ ወደ አፍ መክፈት። ዝጋ እስካሁን ዝጋው እስኪ ዝጋው አቡጫት ዝጋውና ቁጥር ዘጉ ሄደ ሳማት እስኪ አንዴ ዝም ብለህ ይኸው እየፈለገች ነው እሷ ፕሮፌሽናል ቤተሰቦች ያላቸው እንደዚህ ናቸው እኮ ቤተሰቦች የላቸው አትበል። ጀጀታ የኔ ቤተሰብ ጀጀታ የላቸው አትበል። በማስ ጉዳይ ከፈለገ አትንካቸው። ዝጋሽ ይመጣል እንደ ባሪገስ ይገራይ ነው ታፈጥ ይመጣል ሳይከፋ አታወራ ምን ያወራቻ እንደ ተወራጅ ተመልታ መጣል እዚህ ንጉስ ጋር እኮ ነው ያለው ጀነራል ስሜናት ጀነራል የብዙዎች የራስ ምታት ታታ ሁላችሁም ቤተሰብ እንዳይደርስብን ታታ ከላም ፋዲ ስፔስ ጀነራል ጋይስ ይወራጭ ዝምባሉት ይፈራገጥ ጀነራል ምን ያፈራግጣል ጀነራል ጀነራል ቤተሰብ እታው በትር ግራነት ይሄ ጀነራል ኦኬ አትወራጨው ከደብል ነው ያለ ደብል ነው ቻቱን ተውጣው ሎሎ አርጋ ነው የምትወጣው ቻቱን ሻወር ነው 10,000 ሻወር ነው ኦመን 7 ቤተሰብ 7 አባ ቤተሰብ ሁላችንም 7 አባ ሸት 7 አባ ቴንክ ዩ እንዴት ነሽ ሰላም ነሽ ሰመር እንዴት ነሽ አለ 7 ቤተሰብ 7 ደብሉን እሱ ጋር ዘግቷል ቤተሰብ ደብሉን አደራችሁን 3 4 ሰው ለምቀር 4 ኤርትራ ማንም አንሰማም አረጋሽ ደብሉን አንድ ያለ ደብል ሲጀመር አቅም የለህም ላስደብል አያስፈልግም ለአንተ ደብል የኔ ቤተሰቦች የጠፋው ጋር ይመስላል ኮሜንት አይማላ ዮኒ ሴጋው ማንም ኤርትራዊ ማንም የአማራ ልጅ ይቅርታ የሚቀበል የለም። ይህ ፈልጎ ነው ይህን ህዝብን ያንቋሸሸ
ሽን ብሎ ከቤተሰቦች ጋር አንተ ቤተሰቦች ፊት ለፊት ነው የምታወራው። አንተ ቤተሰቦች ፊት ለፊት አንተ ማውራት የምችል ኢትዮጵያ ትከበር። ጋይስ ሁላችን ታታ ቤተሰብ ሁላችንም ታታ ቤተሰብ ታታ ሸር ሁላችንም ሸር ቤተሰብ እስኪ ሸር አንዴ ሁላችን 430 ሰው ሁላችሁ ማጥጨማለክ ምን መጨረሻ ላይ ተደብቆ ይዛ ምስኪን ይዛ እንትናን ጆይን ተደብቆ ምን አገባት? ሰማይንድ ጌም ስለነበረው ምን ይመስላል? ምንድን ነው ሰማይንድ? ምን የትኛው ማይንድ? መጫት ጫታ ማሜ ማለት ነው። ማሜን እስኩኖ ኢትዮጵያ እስኩኖ Thank you very much. Go family. Guys, ሁላችንም ታብታብ እናድርግ። አበባ ደግሞ ይመጣ ኦሮሞ ማይ ጋድ ወላሂ ባባ ተኩማ ኦሮሞ ፖስኩሽ እንደና ስንበት ካሁን በኋላ አንተ የማውራት ቻንስም እድልም የለህም። ስፔድ ቻሌንጅ ረትናትና ፋሚሊ እኮ ስጋ ለመስማት ነው። የጭንቅላት ስነ ልቦና ችግር ደረሰብህ እንዴ? አደረሰብህ? ስጋ ስመህ ተኩማ አራስን በሰው እንዴት ማለት ነው? አንተ ቆይሽ ማሜ ክፍታ አንተ ስበት እውቀት የለም ያልተማርክም ይህ ሰው ምላስ ብቻ ነው እንዲ ያለው። ባካችሁ በፋምሌ መጀመሪያ ዝጋ እስኪ ዝንበል እስኪ ዝንበል ከፍታ ጫታም ዝንበል እስኪ ሰለኝኛል እስኪ ስጋ እስኪ ወደዛ ስጋ እና ቁጭ በል ይሄው ነገር ያለው ነው ኮታ አስራ የለቀቁት ዶሮ በመቃራ የተበሰለ እንጂ ጉታ ስፔሻሊቲ ስጋ ፈንስጋ ከጅብ ያመለጠ ፊት እኮ ነው። ከኋላ አራት አበባ ቤተሰብ አራት አበባ አሁን ቀላል ነው። አራት አበባ አሬ ክፍታፍ የሆነ ሰው ዝም በል ትልም እንዴ አራት ቤተሰብ የስነ ልቦና ችግር ደረሰብህ ሰው ያጣህ እንዴ? አይ አራት አይ ምንድን ነው ይሄ ነገር ሰበደ ጆሊ አባገዳ ማለት ነው። ይሄ ልጅ የስነ ልቦና ችግር አደረሳችሁበታል። ይሄ ሰውዬ ጭንቅላቱ ይማርማል። አያቅላሚስ አንተ ከማን ጋር አንተ ከኔ ጋር አባገዳ ልጅ ዋሳ አንተ ተከተከ በተመለ ዝምበለኩ ሰው ዝምበለ ጋይስ ደብል ለምስማት ለምን አቀባበል ሳጣት
ስጋና ስንበል አንተ ለምሰማት ለምን በቃ ተጫወቱ። ኮምፕሊክ ፋሚሊ እኛ እንደዚህ ነው። ተገቢቶ ሰጠኝ እንዳንተ እኔ ኢሞሽናል አይደለም። የእኔ ቤተሰቦች ዘማይንድ ጌም ነው፣ አዘናግቶ ነው። ጠቅ ቀስ ብሎ ዘንበር ሰውዬ አውቆ ምን ያደርጋሉ? በጣም የሚገርመው አፍህን እንድትከፍት አውቆ እንድትመራኝ ያደርጋሉ። አይ ቤተሰብ ምን አይነት አራዳ ቤተሰብ እኮ እንዳለኝ አፍህን እንድትከፍት ይሰጠዋል። ልክ አፍህን ስትከፍት የአንተዎቹ ደግሞ ኮሜንት ስር እንዲሁ ነው እልል ይሉልሃል፣ ይሰናዳሉ። ቻታ ተከለችው የኔ ቤተሰቦች ጋር እኮ መሰለኝ። አንተ የኔ ቤተሰቦች እኮ በአንተ ኩነኔ ላለመግባት ብለው ነው እዚህ በኦሮሞነት አልተቀበሉ ሜዳ ላይ የቀረሰ አላየም። እንደኛ ቤተሰቦች ከኛ ቤተሰቦች ጋር ወዳ ከኋላ ተደፋሪው ምንድነው? ከኋላ ነው ተደባነቱ ከዛ ዝጋ ፈሪ ከኋላ ነው የሚጮህ ወይኔ ራ ከፈረተ የሚጋፈጠው እንደዚህ እንደነፈረችው የቤተሰቦች ዝጋ ታውራ ህግ አክብራ ህግ ታከብራለህ አታከብርም? ምን ማለት እንዳለ የለም። ያንተ በነገራችን ላይ ሁሌ ፓርቲ አንድ እንዳትተነፍስ አንድ እንዳትተነፍስ ወላ ሀንቲ የተፈረደ ጋይስ ደብል ማሜ ማለት ይሄ ነው። ወዮ 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 ሰው ደጋግሞ ይላል ኢላህ እዛው እነሱ ደግሞ እንዲህ ነው ሰዎች ያለው በጣም ትልቅ አቅም ገባ አቅም ነበር ማለት ነው አይደል? ማታ በጣም ተናደው ነበር። ኦኬ አሁን ፋሚሊ እስኪ ሰብስክራይብ አድርጉና ነው ኮሜንት ስር በእናታችሁ ፈታ እንበል። መቼም አልረሳህም አንተ ሰውዬ፣ የእድሜ ልክ ሞቱናል። የስልኬ የእኔ ስልክ የእኔ ይሄ ማለት ነው አካውንት ፓስወርድና ኢሜይሉን ይኸው ፕሮሚስ ሰጥቻለሁ። ከዛ ጀምሮ እዚህ አካውንት ላይ አንተም ትገባለህ። አድሞን የሞላክልኝ ማለት ነው። አይ ቤተሰብ አይ ክብር አይ እንክብካቤ ትመሳገታለህ። ዝም ብለህ ተነሳም ወደ ቅጣት። ምንድን ነው ቅጣት? ቡክሪ አንተ የሆንክ በኋላ ዝም በል። ምነው ስልክ ካንተ ያምረው አትሳቅ፣ አልቅስ አንተ እኔ ጀነራል እማነኛ አልቅስ አልኩ እኮ ኮሮቤሌ ቅጣታ ፋሚሊ ወይ ማለት
ቻው በላ ፋሚሊ አመሰግናለሁ። አይ ሰው ልጅ ሰው እኮ ወላሂ ለአዚም ማለት ነው። እኔ እዚህ ሰው ሁለታ ከፍዬ ማጨርስ እንደው መንግስት ሆኜ ማለት ነው ለገላግላችሁ እንጂ አንተ ዝም በል። እኔ ሳወራ አንተ ዝም በል ዝም በል። እኔ ሳወራ አንተ ዝም ብለህ አዳምጥ አልኩህ። አይከበር ደከመኝ አላህ ያስተምር። ከነከመሽ አራት አባቤት አልበትም የኔ ሰዎች ፈሱን ነው የሚያ አረባ ዝም በል አረባ ዝም በል ለክብርት ቀዳማዊት ደብል ነው። እዚህ ጋር ደብል አድጎ ለገና ያስቀምጠና ደብል ነው። ደብል ለፋሚሊ ዋንቀበ ለክብርት ቀዳማዊት ሰሚራ ሻሩ ያስጎል የቀረምበሳ ወርዷል። እኔ ደብል ታንክ ዩ ሶፊ ታንክ ዩ ደብል ነው። ቀዳማዊት እባክሽ ነይ ወደ መድረክ ቆይ ከዚህ ከጨዋታ በኋላ ደብል ነው። ዛሬ ያለበት ለአንቺ ክብር የተቀመጠው አንበሳ ወርዷል። እናው ሳቅ እኔ ዝም በል አንተ እኔ አንተ እነዚህ እንዳልኩ እኔ ትልቅ ክታለኝ ነው። ዛሬ ቲክቶክ ሳረገን በሆነ አጋጣሚ ቲክቶክ ላይ ተገናኘንና ሚዲያ ላይ ምን ነው ሽንቴን ሽቅብ ከልሽና መልክ ይህ አንበሳ ወርደው በነገራችን ላይ ለክብርት ቀዳማዊት ታላቋና ብቸኛዋ የሴቶች ንግስት እሷ ሲባል ነው። ለእሷ ክብር ሲባል ነው የወረደ ገባ። አንተ እኔ ሰበራለ ፋውደሽ ነኝ ምን ክብር አላት ማሻአላ አረባ ዝም በል ኧረ ዝም በል እባክህ እንጫንጭ ነው አሰብቱ አመሰግን ጉዳይ እና መስከረ ነገር የለኛ ማስገን ነው እንግዲህ ይሄ ትልቅ ነው። ትናንት ክብርት ቀዳማዊት የተቀመጠ አንበሳ ስል እንትና ላሽላላ ሳቅ ይሄ ዶሮጌንቱ ማቶፊት ይሄ ትልቅ ሽልማት ነው። ኮፕሊንክ ፋሚሊ ኮፕሊንክ ታታ የማሚ ቤተሰቦች እኔን ማንም ዛሬ አይችለኝም እስኪነጋ ድረስ ይሄን ምድር አንበሳ በአንበሳ ረዳዳም ፕሮሚስ። አሁን ለክብርት ቀዳማዊት ሰሚራ የወረደውን አንበሳ ተነስተን እናመስግን። ተቀደም ጎል ቅጣት የትናንት አንድ ቅጣት አለብን። ልክ ነው። የሁለቱንም መካከስ ይሄኛውንና የቀደመውን የአንበሳውን ብቻ ተቀጣቶ ሁለት ነው ያለብህ። ወላ አንበሳ ሁለት ነው ያለብህ። ትናንት ራሳ ተቀጣ ያርከው ረሳው። ልክ ነው። ስለዚህ አሁን ቅጣት አለቀ። ምንም ነገር እኔ መቅጣት አልችልም። ስማ ወላሂ ላዚም አዎ አንበሳ ምንም ይወረድ እኔ ቅጣት አለኝ። ይሄን ማወቅ አለብህ። ካለ ቀጣቃለሁ። አሁን ስንት ጨዋታ ነው ያሸነፍኩህ? ሁለት አይደለም ማን አንድ ጨዋታ ወላሂ የተባባልነው እኮ በ10 ሺህ ነው የተባባልነው እኮ ማሚ ስንገባ በ10 ተባባልሽ አወራ አይደል እንዴ? ሌላ የሁለት ሺህ ምናምን አይቆጠርም። እሺ ስለዚህ አንበሳ ወርዶልሃል። አንበሳው እንደውም አንድ ቅጣት አለኝ እኔ ራሱ እንደው አንድ ቅጣት አለብህ አንተ ስቲል እስካሁን ድረስ ምክንያቱም በ10 ሺህ ተባባልሽና ምን ይጨራ ትናንትና ሁለት ቅጣት አለብህ። ሁለት ቅጣት አለብህ።
አንድ አሸንፈኸኝ ካምባላ እንዳያወራ ልጅ ይሄ 2000 ምናምን ነው። ከ10 ሺህ በላይ ቅጣት አያዝብኝ። አንድ ቅጣት አለኝ እስካሁን ድረስ ነው። ለዛም ነው ቁጭ ብዬ የማጫውት። አጣው እንዳለ ሰው ሶስት አይቆጠርም። እሺ ዝም ብያለሁ። አስማሩ ነው ቁም ነገር ላወራ ስጋት ሳይሆን ስጋት አለ። አንተ ጋር እንኳን አይሰራም እንዴ ባለጊዜው በቃ እኔ መልእክቴን አስተላልፋለሁ። ጂጂ እንትን እያለች ነው እንትን እያሉ ነው ሁሉም ማድረግ እኔ መልእክቴን ሰምታችኋል አይደል? ከኔ የሚጠበቅብኝ መልእክት አስተላልፋለሁ። እስኪ ዝም በል። ምን አይነት ሰውዬ ነው? እጃቸው እየተንገበገበ እኮ ነው እንዲያወራ የሚፈቅዱት። አንተ የሰው ልክ የሰው ቦታ ማታውቅ ባለ ጊዜ አልከኝ። ኦፍ ኮርስ ባለ ጊዜ እንግዲህ ለአንቺ ክብር ሲባል ነው ዛሬ አንበሳ አንድ ጎል ላይ ያደረግነው። ዘኪ ዩ አር ማይ ቤስት። በጣም ወንድሜ ነው፣ በጣም የረጅም ዓመት ጓደኛዬ ወንድሜ። ዛሬ እንግዲህ ለሰሚራ ክብር ሲባል የመጣው አራስ መሳይ ትልቅ ሰው ሲያወራ ዝም በል እና ለማሜ ክብር ምስት ለክብሯ ብሎ ያስቀምጠው ነው አንበሳ። እኔ ካልሞላ ምን ለማሜ አንድ እንደውም አስሐረስክ 2 3 ነው ማድረግ ያለብህ አለኝ። አይ ነው አልኩኝ። ያው አመጣውን አመስግኝልኝ ገለቱ ይዘኔ ገለቱ አመስግናለሁ። ደስኛል በአንበሳው ደግሞ ማለት ነው ወላሂ ቀጥታ ማለት ነው ላንቺ ቀጥታ ነው የምናሳየው። እሺ Thank you very much. አረባክ ስንበል መሽሶት መታቃል አቺ ሰው ቦታ ይሱ ማሽኮለት ታቃል። አረባክ ስንበል ዝም ስትል ነው የሚያምረው ወላሂ። እናመሰግናለን። Thank you very much። የሰሚራ የቀዳማዊት ፈይሳ ይገልፈው። እሺ የክብርት ቀዳማዊት ሰሚራ ሻቡ የተቀመጠው አንበሳ ሞልቷል። በቃ የኔ ችግር የለውም፣ ሌላ ጊዜ ይሞላል። 5 ፍላወር አምስት አበቤት አምስት አንዳንድ አባ ለሰውጂ ያራዳ ፈታቶላ አባ ቦታ ስፔሻል እንጂ ከፋሚሊ አላህ ይስጣችሁ። ሰሚራ ገለቶሚ አመሰግናለሁ።